ወላሂ እኔ ኡጋንዳ ነው ያለሁት። አንተ ልብ አለህ ነው። በጣም አሪፍ እና ምን አደርጋለሁ መሰለህ? ምን የምታደርገው ነገር ቆይ ልንገርህ፣ እኔ ልዘግብ አንድ ነገር። ኦኬ ፈጣሪ ምስክሬ፣ ልጆቼን ነው የምልህ። ያንተን ድምፁን ታውቁታላችሁ። ኡጋንዳ የምትኖሩ ቪዲዮን ላኩልኝ። እሱ ደሳው ምርሽቅና እኮ ዝቅተኛነት ቪዲዮ ምናምን እንደ ሴት ልጅ ማሸላላትና እኔ ግጠበይ ብለህ ያልከው ኡጋንዳ ነው ያለው። ዳለቻ እንዳትነካብኝ በማርያም ያልከው አንተ ነህ አይደለ? እኔ ነኝ ያልኩት። ልብ ያለው ሰው እኔን ቪዲዮ ሊያደርገኝ አይችልም እያልኩ ልብ ያለው ሰው። አንተ ግን ግጠመኝ ያልከው ራስህ ስለሆንክ እኔ ወንድ ልጅ ና ግጠመኝ አለ። ወንድ ነው፣ ለወንድ ክብር አለኝ። አንተ ግን ወንድ ስላልሆንክ ና ቶሎ አልኩ። ኡጋንዳ መተህ እኔን ከገጠምከኝ አንተ ልብ አለ። አዲስ አበባ እንገናኝ፣ አዲስ አበባ ልሂድ። የስ ናች እመብርሃንን ጌታ ሻሂዴ ነው። እኔ እሄዳለሁ ወላሂ ለአዚም እኔ አዲስ አበባ ና የምቆርጥ ትኬትህን ቆርጣ አሳየኝ። እኔም ከኡጋንዳ እገባለሁ። አንተም ካለህበት አለቃት ብለህ ሌላውን ተው አልኩህ እኮ። እሺ ቪዲዮውን ተው። አንተ ትክክለኛ ስምህን ንገረኝ ልምጣ። ተው ቪዲዮውን አለ የመረረ ቀን አለች። ለምን ትፈራለህ? አዲስ አበባ የሚለው አስኬድ ሁለታችሁም ትታሰራላችሁ። ሚዲያን የጀመርኩኝ ከአንተ በፊት ሚዲያን የጀመርኩኝ ልባም እኮ ነኝ። በጣም ብልጥ እኮ ነኝ። ዳለቻ መቤቴን ልታሰር አዲስ አበባ የሚለው አዋጣ አዲስ አበባ ግባ። እኔም አዲስ አበባ ልግባ። ሁለታችሁ በቤት ትደረጋላችሁ። እዚህ ውስጥ ያላችሁ ዳኞች ብትዳኙ ምን ይመስላችኋል? አንዳንድ አዲስ አበባ አስኬድም እንደ ሀሳብ አዲስ አበባ ሁለታችሁም ገቢ ስለምትደረጉ አስኬድም። እኔ ችግር የለብኝ። ሳትደባደቡ ልገቡ ነው። ችግርማ ምንም ሳትደባደብ እኔና እሱ ከተደባደብን በኋላ እስከ ቁስሉ ይታሰራል። እኔ እንደሚመስለኝ ለድርድር የሚካሄደው ሳውዝ አፍሪካ ነው። የራስን ጓደኛ ሙድ ትይዝበታለህ። ስለዚህ ኡጋንዳ ሳውዝ አፍሪካ ገብተዋል። እኔ መሄድ እችላለሁ። እሱ ወረቀቶች ስለሌሉት መሄድ አይችልም። ገባ እና ኡጋንዳ ብላል አይደለ? ኡጋንዳ ላይ ያለው እዩ። እኔ እዚህ ማሰማት እችላለሁ። እኔ ምንድን ነው መሰለህ እኔ ልጆቼንም አልሰደብኩም፣ ሚስትህንም አልሰደብኩም፣ እናትህንም አልሰደብኩም። እናትህንም ቤተሰቦችንም እንድሰድብ የምታደርገው አንተ ነህ። በደንብ ነው የሰደብከው። አልሰደብኩም። የሚዘገንን ስድብ ቤተሰቦች በጭራሽ። እኔ እነ ዳለቻ እየተከዘቁ እነ ልዕልት እያመጡ ወንድምህን እስከደረቀ ከንፈሩ ሲለጥፉ እኔ አልለጠፍኩም። ቴሌግራም ላይ ልኬልሃለሁ። ግን እናትን እንድሰድብ የምታደርገኝ ራስህ ልጆቼን ምናምን ጃኒን አቅፎ ወጥቶ ይህንን ቲያትሩን ሲያቆም እለቀዋለሁ። ይሄ ቲያትራቸውን ሁለቱም ሲያቆሙ እለቃችኋለሁ። ቲያትሩ ይሄ ድራማ መቆም አለበት። መቆም አለበት። እናንተ ቆይ እንትና ለሆነ ሰው አውጥ። እኔ መናገር አልችልም ያለ ምክንያቱም እኔ ብናገር እዛ ውስጥ ያለው ልጅና እኔ እንደምንተዋወቅ ያውቃሉ። ስለዚህ በሌላ ሰው ነው ማስነገርላችሁ። እስከነ ፎቶ ነው ማወጣላችሁ። ሰው አድርጋችሁታል። ይሄ ወስፌ እችን ማነኝ ያልክልም እቺ ሞኝ ልጅ አለች ምንም አታውቅም ብሎ በቃ ምንም አታውቅም ብሎ እናቴ እንዲህ የምታሽከረክረው አሮጊት አለች። ያገሩ ልጅ እንዲህ ትልቁ አሮጊት ሴትዮ ማለት ነው። እቺ የኛይቷ ሾ አልገባትም። እስከሚገባት አንድ ቀን ግን ይገባታል። ወይዘሮ ጃኒ ይገባሻል። አንድ ቀን ሲገባሽ ልክ ነበረች ትያለሽ። እንደ ሳምሬ ትመጪና ምን ነው እናቴ የዛኔ እግሬን በሰበርሽው ምን አለበት ጸበል በወሰድሽ ትያታለሽ። አንበሳ አውርዱ ባካችሁ። አሁን እኔ ወር አልፈልግም። እዚህ ጋር አንበሳ አውርዱ። እንዲህ አንበሳ አምሮኛል። አንበሳ ብቻ ማውረዱ ከእናንተ ልታል። አንተ እንደሚታዘቡት ልክ 99% ሁሉ አሳክተሃል። ያልከውን ሁሉ ፈጽመሃል። ሰሙኑን ግን ከአንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም። ወዳደር ከፍቶኛል፣
ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይንም ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችን ልምምዶችን እንድታቁም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማወቅ በጥንካሬ በብርታት በጉብዝና። ስለዚህ ልጅ እጅግ መብርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ከቷል። ስለዚህ ብርታታችን ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ ለሽማግሌዎቹ ለአዛውንቶቹ አርያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽሑፍ ድንቅ ልጅ ነህና በተቻለ መጠን ከሰዎቹ ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየው ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተው ቃል ተሳስራችኋል። እግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። እኔ አባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ። ውሾቹ ወይዋቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ ከክፉ ዓይን ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ